ሳስብ ለምን የኦሮሞ መከራ እንደዚህ በረታ ለምንስ እንደዚህ በዛ ብዬ ራሴን እጠይቃለሁ። መልስ ለማላገኝበት ዝም ብዬ ጨነቅና አንዳንዴ ማዝናለሁ፣ አንዳንዴ እደሰታለሁ። ዋናው የምደሰትበት መንገድ ከትልቅ ህዝብ፣ ከተማረ ህዝብ፣ ታሪኩ እጅግ በጣም ከበለጸገ ህዝብ፣ ማንነቱን የሚያውቅ ህዝብ፣ ከተማረ ህዝብ፣ ሰፉን የሚያውቅ ህዝብ ከአባ ገዳም በመፈጠሬ እጅግ በጣም ኩራት ይሰማኛል፣ እደሰታለሁ። በሌላ መንገድ ደግሞ ከብዛታችን አንፃር አንዳንድ ጊዜ በኦሮሞ ላይ የሚቃጣውን ነገር ሳስብ እጅግ በጣም ያሳዝነኛል። ልዩነቶች ሲፈጠሩ እጅግ በጣም ልቤን ይጎዳል። ታዲያ ለምንድነው በዚህ ጊዜ ከድሮም እስከ ዛሬ ለኦሮሞ ለምንድነው መከራው ከድጡ ወደ ማጡ የሆነበት ብዬ አስባለሁ፣ እጨነቃለሁ፣ ያሳዝነኛል። ኦሮሞ ምን አጠፋ? ለምን በቄው ላይ ይሞታል? በሀገሩ ላይ ለምን ይሞታል? አቃፊ ሆኖ ያለ፣ አጋዥ ሆኖ ያለ፣ ተሸካሚ ሆኖ ያለ ለምንድነው የሚገፋው ብዬ አስባለሁ። ይሄው የዋህ ህዝብ ውሃን ስትጠይቅ ወተትን የሚሰጥ ህዝብ ለምንድነው እንደዚህ የሚሆነው ብዬ አስባለሁ። ለምን ጠላት ይበዛበታል ብዬ አስባለሁ። ለካስ ለመሬቱ ነው፣ ለካስ ለንብረቱ ነው። አዎ ኦሮሞ ይጠላል፣ በውጪ ይጠላል፣ ከራሱ ይጠላል። ከራሱ የሚጠላበት ዋናው ምክንያት የፖለቲካ ችግር ነው። አንዳንድ ጊዜ የራሱ የሆነ ወንድሞች ሲገሉት፣ ሲያስሩት፣ ከሀገር ሲያባሩ ይታያሉ። አንዳንድ ጊዜ መከራና ጭንቀት ከራሱ ወንድም ሲሆንበት ደግሞ መከራውን እጅግ ምሬቱን እጅግ በጣም ያሳምመዋል። ድሮ በ27 ዓመት ኢህአዴግ ሀገርን ሲመራ በነበረበት ታይም ሁሌም የኦሮሞስ ልጅ የሚሰቃይበት፣ የሚታሰርበት፣ ሀገር የሚሰደድበት በኦፒዲዮ ቅጥረኛ ህዝብ ነበረ። ኦፒዲዮ ከራሱ ወንድም የወጣ ከአካባቢው የመጣ የእንግዴ ልጅ ነበረ። የኦሮሞን ልጅ የሚሰቃይበት፣ ሲያሰቃይ ቀንና ማታ ሲገርፈው የነበረ ድርጅት ነው። ለአብነት ያህል በወለጋ የተፈጠረውን ጉዳይ ላነሳ ፈልጋለሁ። በወለጋ ላይ የሆነውን ነገር አጋዚን ወደ ወለጋ ጋብዞ በራሱ ህዝብ ላይ መከላከያን ጋብዞ ሲጨፈጭፍ ሲያስጨፈጭፍ የነበረ ድርጅት ነው። ልጇን ገሎ እናቷን እሷ ላይ እንዳስቀመጡ በሁላችንም ጆሮ ውስጥ እንዳለ አውቃለሁ። ታዲያ በዚህ ብቻ አልቀረም። ኦፒዲዮ ህዝብን አሰቃየ፣ አሰረ፣ ከሀገር ህዝብን አፈናቀለ። የኦሮሞ ህዝብ ከዳር እስከ ዳር ተንቀሳቀሰ። ቄሮ ቃሬ ተነሳ፣ ህይወቱን ገበረ። ከ8,000 በላይ የኦሮሞ ቄሮ ተርከፈከፈ። ይሄን ለውጥ አመጣ። ለውጥን አመጣው ብሎ ተደሰተ። ዓለምን ሁሉ ጉድ አስባለ። ምን ያረጋል? ደስታው የጊዜ ያጭር ጊዜ ብቻ ሆነችበትና በዛው የለውጡ ነገር ተቀለበሰበት። ኦፒዲዮ ራሱን ወደ ኦዲፒ ቀየረ። ህዝቡ ኦፒዲዮን ስለሚጠላ ይሄን ጥላሸት ስም፣ ይሄ በህዝብ ዘንድ የተጠላ በሽታና ካንሰር የሆነበትን ስም በጥሩ ስም በኦፒዲዮ በኦዲፒ በሚቀየረው ስም መቀየር ማንነትን መቀየር፣ ስም መቀየር ማንነትን መቀየር አይደለምና ስም ሆኖ ቀረ። ኦዲፒ ስልጣን ሲጀምር መጀመሪያ በኦሮሞ ህዝብ ላይ ውጊያን አወጀ። በድሮንና በሄሊኮፕተር በወለጋ ላይ ህዝብን መጨፍጨፍ ጀመረ። በሸኔ ስም በዳቦ ስም ሰጥቶት የኦሮሞ ህዝብ ማፈናቀል፣ ማሰርና ማንገላታትን ቀጠለበት። አሁንም ኦሮሞ እንደ ትላንትናው በ27ቱ ጊዜ እንደነበረበት ወደዛው ተመለሰ። አልቆየም፣ ጦርነቱ ተባባሰ። ከዛ ኦዲፒ ተቀይሮ የኦሮሚያ ብልጽግና ሆኖ መጣ። የኦሮሚያ ብልጽግና ሲጀምር ጦርነትን በኦሮሞ ህዝብ ላይ በሸኔ ዳቦ ስም ጀመረው።
እስከዛሬ ያፈናቅላል፣ ይሰብራል። ትላንትና ልጇ ላይ ካስቀመጠ ይልቅ ሰውን በቁሙ መግደል፣ በቁሙ በነፍስ እያለ መቅበር ቀጠለበት። ሰው ከእስር ቤት አውጥቶ በጅብ ማስበላት፣ ሃጫሉን መግደል፣ እነ ጀዋርን ማሰር፣ ብዙ ሺዎች የሚቆጠሩ ፖለቲከኞችን አሰረ። እስከዛሬ ማሰር ብቻም ሳይሆን ለታሰሩት እንኳን መድኃኒት እንዳይደርሳቸው የሞትን ፍርድ ፈረደባቸው። ለሚቤኛ በዚህ መሃል አሁን በእስር ቤት አለ፣ እየተሰቃዩ ነው ያሉት። ብዙዎች እነ አብዲ ረጋሳ እስከዛሬም ምንም ሳያጠፉ ዳኞች ነፃ እንኳን ቢያወጣቸው መንግስት ግን ገግሞባቸው ዝም ብሏል። ምን ይሄ ብቻ! በወለጋ ላይ የሆነውን አማኑኤል በአደባባይ ረሸነ። የጀዋር ጠበቃንም እንደዛው አደረገ። ታዲያ የኦሮሞ መከራ በዛ፣ እየየው በዛ። ከድጡ ወደ ማጡ ሆነ። ለውጥ ነው የተባለው ነውጥ ሆነ መጣ። ህዝብ ታገለ፣ እንባው በረታ። እናት አለቀሰች፣ አባት አለቀሰ። የሚሰማው ሰሚ ያጣ፣ የሚናገርለት ሰው አጣ። ኃላፊዎች፣ ትልልቅ ሰዎች፣ የእምነት አባቶች ዝም አሉ። ዛሬ ኦሮሞ በሀገሩ ላይ በምድሩ ላይ አምላኩን እግዚአብሔር በፈጠረው ቋንቋ ማምለክን አልቻለም። በራስ ቋንቋ ለምን ታመልካለህ ተብሎ ከሀገሩ ከፊንፊኔ ተሰዶ ወደ ቢሾፍቱ በሰው ቤት ተከራይቶ ሲገባ ቤት እንኳን መከራየት አይቻልም ተብሎ በፖሊሶች በግዳጅ ከቤቱ እንዲወጣ ተደረገ። አከራዩንም አሰቃዩ። እንግዲህ ኦሮሞ አሁን በዚህ ውስጥ ነው ያለው። አዎ ኦሮሞ አንዳንድ ሰዎች መብቱን እንዳይጠይቅ እንዳይናገር የሚያሸማቅቁበት አንድን ቋንቋ አለ። ላይናገር እናንተ እኮ ባለጊዜዎች ናቸው ይባላሉ። እነዛ ባለጊዜዎች ደግሞ ኦሮሞዎችን ሸኔ ብሎ ይገላሉ። ኦሮሞ ህዝብ በዚህ መሃል ተሰቃየ። ስቃዩ እጅግ በጣም በዛ። የሚሰማው የሚያዳምጠው የለም። በውጭ ሀገር እየመራ ያለው ኦሮሞ ነው ይባላል። የተማረው አሁን ለሆዱና ለገንዘብ ተገዝቶ ኦሮሞ ነው ሀገር እየመራ ያለው ይላል። ያልተማረው ከአንደኛ ክፍል ያቋረጠው ዕውቀት ያሌለው በትንሽ ደግሞ አዎ ኦሮሞ ነው ሀገር እየመራ ብሎ ይጨፍራል፣ ያስጨፍራል። እውነታው ግን ከሁሉም ብሔር በላይ እንደ ኦሮሞ እየተሰቃየ እንደ ኦሮሞን እየሞተ ያለ አንድም ማህበረሰብ የለም። ጦርነት በኦሮሚያ ተጀመረ፣ መጨረሻውን በኦሮሚያ ላይ እየሆነ ያለው ዛሬም የኦሮሞ እናት እየሞተች፣ ዛሬም የኦሮሞን እንባ አልደረቀም። የቄሮ ትግል ተቀለብሷል። አዎ ባለጊዜዎች አሉ። እነዚህ የኦሮሞ ባለጊዜዎች የትላንትና ኦፒዲዎች ናቸው፣ ወይም ብልጽግና የኦሮሚያ ብልጽግና የዛሬው ባለጊዜዎች ናቸው። አዎ ኦሮሞ ባለጊዜ አለ። አዎ ነፃ የወጡት የኦሮሞ ህዝቦች አሉ። እነዛም የኦሮሚያ ብልጽግና ናቸው። በሰላም ከድጡ ወደ ማጡ ሆነዋል። የኦሮሞ ብልጽግና ለኦሮሞ ህዝብ ነቀርሳና የዘላለም ካንሰር ነው። በሰላም እንሰብት። ደህና ደሩልኝ። ቁጭ ብዬ ሳስብ ለምን የኦሮሞ መከራ እንደዚህ በረታ፣ ለምንስ እንደዚህ በዛ ብዬ ራሴን እጠይቃለሁ። መልስ ለማላገኝበት ዝም ብዬ ጭንቅና አንዳንዴ ማዝናለሁ፣ አንዳንዴ እደሰታለሁ። ዋናው የምደሰትበት መንገድ ከትልቅ ህዝብ፣ ከተማረ ህዝብ፣ ታሪኩ እጅግ በጣም ከበለጸገ ህዝብ፣ ማንነቱን የሚያውቅ ህዝብ፣ ከተማረ ህዝብ፣ ሰፉን የሚያውቅ ህዝብ ከአባ ገዳም በመፈጠሬ እጅግ በጣም ኩራት ይሰማኛል። ቁጭ ብዬ ሳስብ ለምን የኦሮሞ መከራ እንደዚህ በረታ፣ ለምንስ እንደዚህ በዛ ብዬ ራሴን እጠይቃለሁ። መልስ ለማላገኝበት ዝም ብዬ ጭንቅና አንዳንዴ ማዝናለሁ፣ አንዳንዴ እደሰታለሁ። ዋናው የምደሰትበት መንገድ ከትልቅ ህዝብ፣ ከተማረ ህዝብ፣ ታሪኩ እጅግ በጣም ከበለጸገ ህዝብ፣ ማንነቱን የሚያውቅ ህዝብ፣ ከተማረ ህዝብ፣ ሰፉን የሚያውቅ ህዝብ ከአባ ገዳም በመፈጠሬ
እጅግ በጣም ኩራት ይሰማኛል፣ እደሰታለሁ። በሌላ መንገድ ደግሞ ከብዛታችን አንጻር አንዳንድ ጊዜ በኦሮሞ ላይ የሚቃጣውን ነገር ሳስብ እጅግ በጣም ያሳዝነኛል። ልዩነቶች ሲፈጠሩ እጅግ በጣም ልቤን ይጎዳል። ታዲያ ለምንድነው በዚህ ጊዜ ከድሮም እስከ ዛሬ ለኦሮሞ ለምንድነው መከራው ከድጡ ወደ ማጡ የሆነበት ብዬ አስባለሁ፣ እጨነቃለሁ፣ ያሳዝነኛል። ኦሮሞ ምን አጠፋ? ለምን በቄው ላይ ይሞታል? በሀገሩ ላይ ለምን ይሞታል? አቃፊ ሆኖ እያለ አጋዥ ሆኖ እያለ ተሸካሚ ሆኖ እያለ ለምንድነው የሚገፋው ብዬ አስባለሁ። ይሄ የዋህ ህዝብ ውሃን ስትጠይቅ ወተትን የሚሰጥ ህዝብ ለምንድነው እንደዚህ የሚሆነው ብዬ አስባለሁ። ለምን ጠላት ይበዛበታል ብዬ አስባለሁ። ለካስ ለመሬቱ ነው፣ ለካስ ለንብረቱ ነው። አዎ ኦሮሞ ይጠላል፣ በውጪ ይጠላል፣ ከራሱ ይጠላል። ከራሱ የሚጠላበት ዋናው ምክንያት የፖለቲካ ችግር ነው። አንዳንድ ጊዜ የራሱ የሆነ ወንድሞች ሲገሉት፣ ሲያስሩት፣ ከሀገር ሲያባሩ ይታያሉ። አንዳንድ ጊዜ መከራና ጭንቀት ከራሱ ወንድም ሲሆንበት ደግሞ መከራውን እጅግ ምሬቱን እጅግ በጣም ያሳምመዋል። ድሮ በ27 ዓመት ኢህአዴግ ሀገርን ሲመራ በነበረበት ታይም ሁሌም የኦሮሞስ ልጅ